ያታውሩ ስለ ፍቅር ለምን ደግሞ ሚዲያ ላይ እየወጣችሁ የምትጣሉት? አሁንማ ታረቅን እኮ ዜዶ። እድሜ ለሀቢባ ሀቢባ አስታረቀችን። በውስጥ ጽፎልኝ ነበር ለኔ እኮ ተወዳታለህ አይደል? እሷ ተወዳለች። እግዚአብሔር ፕሊስ፣ በእግዚአብሔር ትሪት አድርጋት። ምስኪን ልጅ ናት። እግዚአብሔር ተው በእናት ሴት አለ እናት አለ። በቃ ተወዳለች። ሪል የማትወዳት ከሆነ አታሰቃያት፣ ተዋት። የምትወዳት ከሆነ ግን በስነ ስርዓት ካፍተር አድርጋት። በጣም ነው የምትወድ እግዚአብሔር። እኔ አናዳችሁ ነው እንደውም ሁለታችሁንም ልሻችኋለሁ ስለምታናድዱኝ። ሚዲያ ላይ እየወጣችሁ የምታረጉት ነገር አናዶኝ ሞልጬ ነው የለቀኳችሁ። ግን በጣም ነው የምትወድ እግዚአብሔር። ሉክ አፍተር አድርጋት በቃ። እነዚህ አውቀው ነው ሶሻል ሚዲያ እራሳቸው ቦይፍሬንድም ገርል ፍሬንድ የሌላችሁ አውቀው ነው የሚያጣሏችሁ። ቀንተው ነው ሰው ሲዋደድ እዚህ ሚዲያ ላይ ወዱም ይኸው ባልና ሚስት የተዋደዱ ሌሊት ሙሉ ሊያጣሏቸው ያልመዘዙት እንትን የለም። ሰው ሲዋደድ በዚህ ዘመን ጭራቅ ብቻ ነው ያለው። እግዚአብሔርን ትወዳለች። ይሄ ግልጽና አጭር ነው። ማንም ሚዲያ ላይ ባልሽ አብሮ የሚሆን የለም። እግዚአብሔር አርጋይ ነው ጋይስ። ሮሚ ሚዩት አርጋይ ነው። እሱ ይወዳታል ወይ ሮሚዬ? እኮ እየጠየኩት ነው እኮ። ልጅቷ ትወደዋለች፣ እርግጠኛውን የምነግረው። ከወደዳት በቃ ለሌላ ሰው ኮመንት አታርግ እንዴ። አይኑ አንዳንዴ ሁሌ ቀይ መብላት ሊደብር ይችላል። አልጫ ስትበላ ግን ነቄ ሳይባል ነው እንጂ በፊት ለፊት እዛው ያየን ዞር ብለህ መብላት ነው እንጂ ምን ሆነሃል? ሮማን ነበረ እንዴ? ሀቢብ ሮማንን ላስካት እንዴ ስለሄደችብክ? ይቅርታ ተባባሉ። ሰኝም መብቱ ነው። እኔም ነገር ተናግሬዋለሁ። ከላስከኝ ይቅርታ ተባባሉ። ፒስ ፈጥራችኋል። ኧረ እኔ አልጣላሁም። ነክቻቸዋለሁ። ቢነኩኝ ሁለቱም ቢሰድቡኝ መጥተው ሲነግሩኝ ውሽዬ የተናገረችሽ ደግ አደረገች። ሳልደርስብኝ እኔ ደረስኩባት። ግን እኔ ለእሷ ካለኝ ምስኪንነቷ እንደዚህ አረገ ብሏ ተመልሳ ትታረቃለች። ኦፍኮርስ ፍቅር ነው። ሁላችንም አርገነው እኔ ራሱ አንዱን አፍቅሬ እንዲህ ነው መከራ የማይወድጀው እሷ አይወደኝም። ሮሚዬ ለመሰለች ስለምትወድ እንዲህ እያረገ እያየች እኛ ወንድ ልጅ ከወደድን መጥቶ ሲለን ረስተ ነው አልጋ ላይ ቢያረግም ብናየው ለትምህርት ነው የምንለው። ትምህርት ሊያስተምር ነው። አልጋ ላይ ወንድ ልጅ እያረገ ብናየው ሊያስተምራት ነው። አንቺ ብሎ ያሳመነ ልጅ እንዳለ ታውቃለህ። እጅ ከፍንጅ አልጋ ላይ ይዛው እስቲ አትችልም ብላ ተናድጄ ልሞክራት ነው ብሎ ያለ ወዳለ። ስለዚህ ከወደደች እውነቱን ነው እሱ ሊሞክራት ነው እንጂ ወዷት አይደለም ብላ የምታምን ሴት አለች። አንተ ከወደድካት ውሽዬ 100% እንደምትወድ ማንም ብሎ ይናገራል። በቃ ከተመቸች አብረካለ ዞር ዞር እንኳን ማለት በፊት ለፊት አረላሽ ብለህ ነው እንጂ እንዴ። ወይ ተወዳታለህ? ግን ሲሪየስ ጥያቄ ነው ጠይቀህ ተወዳታለህ? በላይክ እሷ እንደምትወድ ባይወዳት እሷ 10 ይታረቃል እንዴ? የውሽዬም እኮ ቀላል አይደለም። ትልሰዋለች እኮ አያታለሁ። ግን ሁሉን ችሎ የሚኖረው ስለሚወዳት ነው። ማይሽ ሮሚ እግዚአብሔር እኔ እንኳን አላውቅም ነበር። እኔ ይወዳታል። ወንድ ልጅ ሳይወድ 10 ተመላልሶ አይታረቅም። ይወዳታል፣ ይዋደዳሉ። ግን ምንድነው ያንተ ችግር? ትንሽ ቀልድ ትወዳለህ። ዞር ዞር ብሎ የጻፈው ሁሉ ያደርጋል ማለት እኮ አይደለም። ዝም ብሎ መጻጻፍ የሚወድ ሰው አለ። እነዛ ችኮች ደግሞ ተጠየቅ እንደመባል ለኔ እንዲጽፎልኛል። እስቲ ዝም ቢሉስ ቢፋቀሩ እነዚህ እንዴ። እሱ ለምን ይጽፋል እንዴ? እውነቱንማ ማወቅ አለባት። ፋሲካ ይጻፋ በቃ ከጻፈስ እንዴ። ባለፈው ለኔ ልብ ልኮልኝ ለፋሲካ ነግሬያታለሁ። እና ልብ ቢልክልሽ ምን ይጠበስ? እኔ ተናግሬያለሁ እንዴ። እኔ አሁን ጊፍት ሲጫወቱ ልብ ልካለሁ። ያ ማለት አፍቅሬያለሁ ነው አይደለም? በውስጥ እኔ ላከልኝ ሮሚ። እኔ በውስጥ የሆነ እንትን ሲጽፉልኝ ከወደድኩት ልብ ገጫቸዋለሁ። እወዳለሁ ማለት ነው እንዴ። በውስጥ ጻፈልኝና የሰላም ነሽ ምናምን ብሎ እኔ ለማውራት ሲሞክር ለእሷ ነገርኩት እንጂ እና ስለአውራሽ ተሞከረ። ቤታየው ብዙ የሚወድሽ ሰው አለ። እኔም ብዙ የሚወደኝ ሰው አለ። በወንድምነት ከሆነ ወድሻለሁ ያለሽ አፈቅርሻለሁ ያለሽ እንደዛ አይደለም ያለው። ዱባይ ነው ያረገ በቃ አንቺም ብዙ ሰው ስለሚወድሽ መብት ነው መውደድ። እኔ መብቱ እኮ ነው እኮ ፈቅጄለታለሁ።
አውቃ ነው። ኧረ ሮሚዬ ይኸውልሽ ስታቀሳስር ነው። ዝም በያት። ይኸውልሽ ሙሉ ምን እንደሆነ ታውቂያለሽ ከሆነ ልጅ ጋር ጌም ዝም ብሎ ሮሚ አውቄ ነው። ቆይ አንዴ ያው ራሱ ላላ ሪሉ ልንገርሽ። ይኸውልሽ ሮሚ የሆነ ልጅ ከቤላ ጋር ጌም በጣም እየተቀጣው መጣችና እሷ ሰጠችኝና ጊፍት አሸነፍኩ በእሷ ምክንያት። ከዛ ሊቭ ከዘጋሁኝ በኋላ በእነሱ ይነግርሽ አይደለ እነሱ ሰፖርት አድርገውሽ ምናምን ብሎ ይጽፈልሻል። የዛ ሰዓት ላይ ፎሎ አረኳትኝ። አይ ቲንክ ፎሎ አረኳትኝና ራሱን የላከው አውቶማቲካሊ ቴንክስ ለማለት ማለት ነው ለማመስገን ነው እንጂ ልብ አንቺ ደግሞ ወዲያው ወደ ሌላ ነገር ቀየርሽ። ኦኬ ከዛ በኋላ አልጻፍክልኝም? ምን ችግር አለው ታዲያ ብጽፍልሽ? ወላሂ ብለህ ምን ችግር አለው? ኧረ አልጻፍኩም መቻልኩ ሲጀመር። አዎ እኮ እሱ ችግር የለውም። ኦኬ እንዴ ቆይ ምን አሉ? አሁን እኮ ችግራችሁ እኮ እናንተ በእኛ በጉራጌ ወንድ ልጅ ሁለት ሚስት ይፈቀዳል ለክርስቲያን። ሙስሊሞች እስከ 4 ያገባሉ በእኛ ጉራጌ። ስለዚህ አንተ እሷን በቁርባን አላገባህ እኮ ጉራጌ እኮ አይደለም። አይሁን ጉራጌ ማይሆን ወንድ ልጅ ማግባት ይችላል 2-3ም። ዋናው መቻል ነው። ወገብ እስከሰራን ድረስ አገባቸውም። ውሽዬም ከወደድካት አብራቱንና ምንድን ነው ቤታ ስለሌላ ስሜት ስላላት ነው ለእኔ ይመስለኛል። ኧረ በኢየሱስ ክርስቶስ አመጣው ሲለው ከመረው አለ። አጋጣሚውን ልጠቀምበት ከሚለው አንጻር ነው። ለዛ ነው ጓደኛዋ ትነግረኛለች። ቤታ ጓደኛዋ ትነግር ለአንተ ጥሩ ፊሊንግ አላት ትለኛለች። አንድ ጓደኛ አላት ይኸው እዚህ ውዴ ፍቅሬ ማሪ እያለች ነው። ለዛ ነው የምትጽፍልኝ ማለት ነው። እኔ እኮ አላወኩም። እኔ እኮ እንዲሁ ለሰላምታ መስሎኝ ነበር። ለካ እንደዚህ ተብለህ ነው እየመጣክ የምትጽፈው። እና ታዲያ ሰው ከነገረው ቤታዮ የልጅ ምላክ ፊሊንግ አላት ቤታዮ ከተባለ ካላት ኖሮ ያመጣላታል። እኔ ምን አገባኝ አይልም እንዴ? ኖ ምክንያቱም የኛ ሀገር እናንተ የሰለጠነ ሀገር የምትኖሩ ሰዎች